በየሳምንቱ እንደምናደርገው በዚህኛው ሳምንት ከነገ ሰኞ ጀምሮ የሚኖረውን ትላልቅ ፋይናንሻል ኢቨንቶች እነግራችኋለሁ። ፎሎ እያደረጋችሁ ተከታተሉኝ። ኖቬምበር 10 ሰኞ ምንም አይነት ኒውስ የለም። ማርኬቱ ተኝቶ ነው የሚውለው ማለት ይቻላል። ወደ ኤርኒንግ ሪፖርቶችም ስንመጣ ይሄን ያክል ደህና የሚባል ኤርኒንግ ሪፖርት የለም። ከማርኬት ኦፕን በፊት እነ መንዴይ ዶት ኮም ናቸው። ከማርኬት ክሎዝ በኋላ ደግሞ እነ ሮኬት ላብ ናቸው። ይሄን ያክል ምንም አይነት ኢፌክት የላቸውም። በነጋታው ደግሞ ማክሰኞ ኖቬምበር 11 ቬተራንስ ዴይ ነው የሚሆነው። ይሄ ማለት ባንክ ሆሊዴይ ነው ማለት ነው። በነገራችን ላይ እንደ ማክሰኞ ያለው ባንክ ሆሊዴይ እና እንደ ሰኞ ያለው ኖ ኒውስ ዴይ ይለያያል። ድንገተኛ ነገር እንኳን ቢፈጠር እንደ ማክሰኞ ያሉት ባንክ ሆሊዴይ ላይ በነጋታ ነው ኢፌክቱ ቴክ ፕሌስ የሚያደርገው። ነገር ግን ሰኞ ቢሆን ኖ ኒውስ ዴይ ስለሆነ ኢንስቲቱሽኖቹ ስቲል ኦፕን ስለሆኑ በዛኑ ቀን ነው ኢፌክት የሚያሳየው ማለት ነው። እና ያው ወደ ኤርኒንጎች ስንመለስ ማክሰኞ ምንም የለም። ሮብ የሚኖረው 10 year ኖት ኦክሽን ነው። ይሄ ነገር የሚወጣው ከፌዴራል ትሬዥሪ ቢሮ ነው። እና ደግሞ የዛኑ ቀን የሮብ ኤርኒንግ ሪፖርቶች ከማርኬት ኦፕን በፊት እነ ሰርክል እና እነ ኦን አሉ። ኦን በጣም ራፒድሊ እያደገ ያለ ካምፓኒ ነው። እና ደግሞ ሲስኮ እና ራምብል አለ፣ ራምብል ሶሻል ሚዲያ። ሐሙስ 13 ኦፍ ኖቬምበር እንግዲህ የሳምንቱ አሪፍ ቀን ይሆናል ተብሎ ይጠበቃል። ምክንያቱም ሲፒአይ ያለ ኢኒሻል ጆብለስ ክሌምሶች አሉ። ነገር ግን ገቨርንመንት ሸዳውን ላይ ናቸው። ለዛ ምንም ጥቅም የለውም። ኤርኒንግ ሪፖርቶቹም እስከዚህም አይደሉም። የዚህ ሳምንት ኤርኒንግ ሪፖርቶች የሞቱ ናቸው ሲጀመር እንደምታዩት ነው። ሐሙስ፣ አርብ በሳምንቱ መጨረሻ ሪቴል ሴልስ እና ፒፒአይ ይኖራል። ኤርኒንጎቹ ደግሞ እንደምታዩት ነው። የታች ሜንሽን ያደረኩላችሁን ቪዲዮ እዩት። ይመቻችሁ።